የሮም ዕፃ በምትሆን በቀጰዶቅያ አገር ያለ የአገረ ገዥ ልጁ ዞሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔርም ፈቃድ ወደ ፍልስጤም ሀገር ሄዶ ወደ ኢያሪኮ ባሕርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናትና፣ ፍልስጤም መልካም አገር ናት፣ ምድሯም ለምለም ናት፣ ዛፎቿም ረዣዥሞች ናቸው፣ ዘይቷም ከአገሩ ሁሉ ጣፋጭ ነው። ዞሮንቶስ ይህችን አገር በአያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚህች በፍልስጤም አውራጃም ልዳ የምትባል አገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚህች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዞሮንቶስ ይባላል። በቅብጥ ቋንቋ አንስጣጤዎስ ማለት ነው። ከተወለደባት አገሩ ይልቅ ያችን አገር ወደዳት። ያቺ ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች፣ ከታመመም 8 ዓመት በሆነው በሽተኛና በሌሎችም ቅዱሳን ላይ በጴጥሮስ እጅ ተአምራት የተደረገባት ናትና፣ የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ከቅዱሳን ዘንድ ይወጣ ይገባ ነበር። በዚህም ከታመመ 8 ዓመት የሆነው ኤንያ የተባለውን ሰው አገኘ። ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነሳና አልጋን ተሸክመ ሂድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩ እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ። ስለዚህም ዞሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚህች ሀገር እንዲኖር አድርገዋለችና ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ መሪ የሆናቸው ብፁዕ ቅዱስ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዞሮንቶስ የተባለው አንስጣጤዎስ ከክቡራን መኳንንት ከታላላቆችም መሳፍንት አንዱ ሆነ። ሸም በተባለች ቦታ ተሾመ። ሮምላ በተባለች አገርም በዚያ ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣጤዎስም በወርቅ በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ አገር ላይ መስፍን አድርጎት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች አገር በጽር ቋንቋ አቅሌስያ የምትባል ሚስትን አገባ። በቅብጥ ቋንቋ ቴዎቢስታ ማለት በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዞሮንቶስ እሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደምግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአክ እግዚአብሔር ያማረ ነበረ። የእህቶቹም ስምም የአንዲቱ ማርታ የሁለተኛይቱ እስያ ነበር። ቴዎቢስቲያ እጅግ ባለጸጋ ነበረች፣ ወንዶችና ሴቶች አገልጋዮችም ነበሯት። ቅዱስ አንስጣጤዎስና ቴዎቢስታ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱም ነበር። እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበር፣ እግዚአብሔርንም አያውቁትም ነበር። በቤተ ክርስቲያን ላይም ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላም ንጉሥ ዱዲያኖስ የሮምን ነገሥታት ተዋጋቸው፣ ድልም አደረጋቸው። ከዚህም በቀር በቀሩት ኃያላን ነገሥታትና በሀገራቸው ላይ ሁሉ አሸናፊ ሆነ። ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስንም የ10 ዓመት ልጅ ሳለ 2 ሴቶች ልጆቹንም ትቶ ሞተ። ብዙ ገንዘብም፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮችም እጅግ ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውንም በጎችን ትቶላቸው ነበር። በፍልስጤም አገር ሁሉ የሚተካከላቸው አልነበረም።
የአገራቸው ሰዎችም ለእነርሱ ስለሚያደርጉላቸው በጎ ሥራ ሁሉ ይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዢ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበር። ዕድሜዋ 5 ዓመት ከሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባው በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስጠራው። ብዙ ሰዓት አቅፎ ይስመው ጀመር። ልጁ ግን አባቱ ስለሞተ ያለቅስ ነበር። ከዚህም በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሡ ላከው። ንጉሡም መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግ ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ከጉልት ግብርና ገጸ በረከት ሌላ 400 ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብር ወደ ሀገሩ መለሰው። ወደ ሀገሩም በገባ ጊዜ አገረ ገዢውና የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶችና ለታናሹ ለታላቁ በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶች እናትና አባታቸውም ለሞቱባቸው ልጆች ብዙ ገንዘብን መጸወተች። ከዚህም በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳን አደረገች። መስፍኑም ቅዱስ ጊዮርጊስ ልጄ የገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑም ልጅ ምሽት ልትሆነው አጨለት። በቤቱ ሁሉ ባለሙሉ ሥልጣን አደረገው። በመንግሥቱ ሥራ ሁሉ መስፍኑን ይረዳው ነበርና በሥራውም እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራው ሁሉ ብርቱ ሰው ጀግናም ወታደር ሆነ። በጦር ሜዳም መሪ ሆነ። በወታደር መካከል በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም፣ የእግዚአብሔር ጸጋ አድሮበት ነበርና። ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስከሚያደንቀው ድረስ ዘውትር በግርማ ላይ ግርማን በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ እየተመዘዘ ሰይፉን በይዙ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጼ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼና ከፍርሃት ብዛት የተነሳ ጸብታቸውን፣ የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘውትር ያጠፋቸው ነበር፣ ይማርካቸውም ነበር። በሥራው ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቅም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህም በኋላ ቅዱስ ጊዮርጊስ ቤሩት ወደምትባል ሀገር ሄደ። በዚህችም ሀገር ትልቅ መኮንን ነበር። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮም አንጻር የተሰራ ቅጽርም ነበራት። ግንቧም እንደ ሊባኖስ ግንብ ነበር። በሮቿም በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብም ለመጣ ጠላት አይደፈርም ነበር። የቤሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸውን እግዚአብሔርንም አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶም ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣
ደግሞ እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶም ያለ ጅራት፣ እንደ አዞም ያለ ጥርስ ነበረው። አንገቱም የሰጎን አይነት ነበረ። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥም የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸውም ጊዜ ይተነፍስባቸዋል። መርዙ በትንፋሹ ውስጥ ነውና በነካቸው ጊዜ ይሞቱ ነበር። ከዚህም በኋላ ይበላቸው ነበር። ይቆየን። ወስብሐት ለእግዚአብሔር።